ሰላም ሰላም። ዛሬ ምስር እንዲህ በካሮት እንዴት እንደሚሰራ ነው ማሳያችሁ። ካሮትን ወጥ ላይ ስንጨምር እንዴት ቴስቱ የሚጣፍጥና ከለሩ ያማረ እንደሚሆን አሳያችኋለሁ። አሁን ካሮታችን እንጨምራለን። ካሮትና ሽንኩርቱን እኩል ነው አንዴ ጨምሬ እንጥደዋለን። ካሮታችንና ሽንኩርታችን ትንሽ በሰል ሲል እናዋህደውና ትንሽ በሰል እስኪል እንጠብቀዋለን። ከዛ በርበሬ እናደርጋለን። በርበሬ በጣም በትንሹ ነው ማረገው፣ ከለሯን ብቻ ቀየር እንዲያደርግ። ምክንያቱም ጨጓራና በርበሬ ከምስር ጋር በርበሬ ሲዋሃድ በጣም ጨጓራ ይነካል። ስለዛ በርበሬ በትንሹ ነው ማረገው። ከዛ ካሮቱ ከለሩን ያመጣል፣ ቆንጆ ከለር ያመጣዋል። ስለዚህ በርበሬ ብዙ አልጠቀምም። ከዛም ዘይት ነው ማረገው። በርበሬውን ነው ማስቀድመው እኔ ከዘይት፣ ምክንያቱም ዘይቱ በጣም ሲጠበስ ለጤና ጥሩ ስላልሆነ። በርበሬያችን እስኪበስል ምስራችንን እንለቅማለን። ንጹህ ነው፣ ብዙም ጊዜ አይወስድም። ምስራችንን ለቀም እያደረግን በርበሬያችን እስኪበስል ምስራችን ለቀም እናረጋትና ወደ ማጠብ እንሄዳለን። ምስር በደንብ መታጠብ አለበት። መጀመሪያ ትንሽ ውሃ አስነክተን በደንብ ስናሸው እንዳለ ሙሉ ቆሻሻው፣ አረፋው፣ አዋራው ይወጣል። የዛኔ በጣም አሪፍ ይሆናል፣ አያቀርም። ምስር በደንብ ከታጠበ የማቃር ስሜት አያመጣም። አሁን በደንብ ጥብ እናረጋታለን ጽድት እስክትል ድረስ። ምስራችንን በደንብ ካጠብነው፣ በርበሬውን ካሳነስን ጨጓራ የሚባል ነገር አይኖርም። ምስሩም ጨጓራ ይነካው ምናምን የሚባል ነገር አይኖርም። ምስራችንን ፋ እናረጋታለን በርበሬያችንን እያማሰልን። አያችሁ ሲዩት፣ አረፋው ቆሽሽ ሲወጣ በቃ ንጹህ ነው የሚሆነው። ስራችን አሁን ንጹህ እየሆነችልን ጽድት ብላለች። አሁን አጥልለን ወደ ድስታችን እንወስዳታለን። አጥልል አድርገናት ንጹህ ሲወጣው ጥልል እናደርገውና በማጥለያ ወደ ድስታችን እንጨምረዋለን። ጨምረናት ከዛ ከበርበሬያችን ጋር እናዋህደዋለን። በርበሬ ጋር በደንብ እናዋህደውና ብዙም ደቂቃ አይፈጅም፣ በሰል እስኪል ድረስ እናዋህደዋለን። በርበሬያችንን በደንብ እናዋህደዋለን ከምስሩ ጋራ። ነጭ ሽንኩርታችንን ጣል እናረግበታለን። ነጭ ሽንኩርታችን ጣል እናረግበትና መልሰን እናዋህደዋለን። ያው አሁን ጥሩ በስሏል። ውሃችንን እናረግበታለን። ምስራችንን ውሃችንን ጨምረን እናማስላታለን። አሁን እየደረሰች ነው። በቃ ትንሽ ትክትክ ማለት ነው የሚቀራት። ያው እንደምታዩት ከለሩን እስቲ እዩት፣ አያምርም? እኔ እንዲህ ነው የምወደው። በቃ ምስር በጣም ሲቀላ ምንም ሰላም አይሰጠኝም። ያት ፒንክ ነው የሆነችው። ትንሽ ካሜራዬ
እንትን ስላላለ ነው እንጂ በጣም ነው የሚያምረው። ሞክሩት። አሁን ጨዋችንን ጨምራለን። በቃ ደርሳለች። ጨምራለን። እናዋህደዋለን። አሁን ደግሞ ቅመማችንን እንጨምራለን። ኮረሪማችንን መከለሻችንን እንጨምርበታለን። መከለሻችንን እንጨምረዋለን። ቆንጆ ምስር ሆነ ማለት ነው። እናዋህደዋለን። ትንሽ ሰዓት ተከትከዋለን። እዩት እንዴት እንደሚያምር